ዳንኤል ሻምበል እንኳን ደህና መጣህ። እንኳን ደህና ቆያችሁ። ስለመጣህ በጣም ደስ ብሎኛል። እንግዳችን አድርገን ልንጋብዝህ ስናስብ ታሪክህን አየሁ የተወሰነና በጣም አጓጊ አስገራሚ ለማመን የሚከብዱ ነገሮች ሁሉ አሉበትና እሱን ታሪክ ከተመልካቾቻችን ጋር ማድመጥ አለብኝ ብዬ ነው። እንግዲህ ዛሬ ዝግጁ ነህ? በሚገባ። እኔ እንግዲህ ያው ተወልጄ ያደኩት ድሬዳዋ ነው። ድሬዳዋ ገንደ ቆሬ ተብላ የምትጠራ አካባቢ ነው ያደኩት። እስከ 12ኛ ክፍል የተማርኩት እዛው ድሬዳዋ ነው። ብስራተ ገብርኤል የሚባል ትምህርት ቤት ነው የተማርኩት እና እንማርበት የነበረው ትምህርት ቤት በጣም ትልቅ ስሙም በጣም ገናና፣ አብዛኛው ተማሪዎችም ደግሞ እዛ ትምህርት ቤት የሀብታም ልጆች ናቸው። ጥሩ ጥሩ ጭንቅላት ያላቸው ተማሪዎች ናቸው ጆይን የሚያደርጉት ትምህርት ቤቱን ማለት ነው። አንደኛ ክፍል ገባው 2 3 ብዬ ወደ 4ኛ ክፍል ሙቭ ልናደርግ ስንል አባቴ ይሰራ ከነበረበት መስሪያ ቤት በጡረታ ይወጣል። በዛን ሰዓት ላይ ደግሞ የትምህርት ቤት የወር ክፍያ አመቱ መጨረሻ ላይ ከ5ኛ ክፍል ጀምሮ ከቀጣይ አመት ጀምሮ 50 ብር አድ ተደርጓል፣ ተጨምሯል። አንደኛ 50 ብር መጨመሩ በራሱ ራሱን የቻለ ራስ ምታት ነበረ። ሁለተኛ ደግሞ የአባቴ ጡረታ መውጣት እኔ ለማስተማር ትንሽ አዳጋች ነበር ማለት ነው። ትምህርት ቤቱ ደግሞ የሀብታም ትምህርት ቤት ነው። ቤተሰቦች አቅም ኖሯቸው ሳይሆን አባቴ በጣም እጅግ በጣም ታታሪ ሰራተኛና በትምህርት የሚያምን አባት ነበር። ለዛም ነበር ዛም ያስተምረኝ። ከዛ እንዴት ሆነ ታዲያ? አባቴ የብየዳ ስራ ምናምን እንደዚህ አይነት ነገር ላይ የሚሳተፋልና አንድ ስራ አገኘ። ደሞዝ ወደ 10,000 ነው የሚጠጋው በብየዳ ስራ አንድ የካቶሊክ ቤተክርስቲያን ውስጥ። በዛ ላይ መቀጠር የስራ ቅጥር ወጣና እዛ ላይ ለመሳተፍ አቅዶ ነበር። በጎን ደግሞ የኛ ትምህርት ቤት ደግሞ የስራ እድል አወጣ በአትክልተኛነትና በጥበቃነት። ስለዚህ ወይ ካቶሊክ ትምህርት ቤት ገብቶ ካቶሊክ ቤተክርስቲያን ገብቶ በወር 10,000 ብር እያገኘ እዛ ይሰራል። አሊያም ደግሞ እኛ ትምህርት ቤት ገብቶ ወይ በአትክልተኝነት ወይ በጥበቃነት በ2,000 ብር ደሞዝ ይሰራል ማለት ነው። ሁለቱም አማራጮች ነበሩት። ነገር ግን በሰዓቱ ይሄኛውን ከመረጠ የካቶሊኩን ከመረጠ ድንገት እሱ ቢታመም ወይ ድንገት እሱ ህይወቱ ቢያልፍ ቀጣይን የሚያስተምረኝ ሰው አይኖርም። ዘይነ እኛ ትምህርት ቤት ከተቀጠረ እንግዲህ እንዳልኩክ በጥበቃነት ወይ በአትክልተኝነት ነው። ነገር ግን በመሃል ህይወቱ ቢያልፍ ወይ ቢታመም ትምህርት ቤቱ ነው በነፃ ያስተምረኛል። ፋይናሊ ወደ ቤት ስንመጣ እናንተ ትምህርት ቤት እኮ ስራ አገኘው እዛ ተቀጠረ ያለው አለኝ። የመሰለኛው በብየዳ ወይ በኤሌክትሪሻንነት ብዬ ነበር ያሰብኩት። በምን የተቀጠርኩ ይመስልሃል ሲለኝ ያው በብየዳ ስለው አይ በብየዳ አይደለም አለኝ። የስራ ቅጥር የወጣው በአትክልተኝነትና በጥበቃነት ነው አለኝ። ያው እንግዲህ በቃ አትክልተኛ ነው የምትሆነው ብዬ አትክልተኛ ስለው አይ በዘበኝነት ነው የተቀጠርኩት አለኝ። የዛች ሞመንት ላይ በአባቴ አፈርኩኝ። በቃ አባት መስሎ ማለት ታያለኝ። ያ ጊዜ ማለት ምን አይነት ጊዜ መሰለ? ምናልባት ፍጹም እዛው አካባቢ ኮንክሪት ታስተዋውሱ ትችላለህ። ደብተር ላይ ያለ ከቨር ቆንጆ ቤት አሳይተን ለጓደኞቻችን ይሄኛ ቤት ነው ብለን የምናሳምንበት ዘመን ነው። አሁን ነው የደሃ ልጅ መባል ኦፊሻሊ ኖርማል የሆነው እንጂ ድሮ የደሃ ልጅ መባል በጣም ያሳፍራል። ከትምህርት ቤት ስትወጣ ከጓደኞች ጋር የግንብ ቤት አንኳክተ ነው ጓደኞችን ቻው የምትለው። ከዛ ወደ ሾክ ቤት ትገባለህ። ላይክ የዛ ጊዜ ነበረ እና እጅግ በጣም አፈርኩኝ። ከዚህ በኋላ ትምህርት ቤት ሲዘበኛ ልጅ ልባል ነው ማለት ነው፣ አባቱ ጥበቃ ነው ልባል ነው ማለት ነው በሚል በጣም ተሸማቀኩኝ። እሱ እዛ ከተቀጠረ ጊዜ ጀምሮ ትምህርት ቤት ላለመግባት ላለመሄድ የማላረገው ጥረት አልነበረም። ለአብራችሁ እንዳትታዩ ነው። ሰላም እንዳይለኝ እሱ አባቴ መሆኑም እንዳይታወቅ እጅግ በጣም ይሸማቀቅ ነበርና። ስንት ያህል ነበር? 5 አካባቢ እንደዛ እያለ እንደውም ከለታት በአንድ ቀን ወደ ትምህርት ቤት ስገባ ይጠራኛል። እሱ ዳኙ እያለ ነው የሚጠራኝና ያየኝና በር ላይ ቆሟል። ዳኙ እያለ ሲጠራኝ እኔ ጸጥ ብዬ ባልሰማ ወደፊት ነካሁት። ዳኙ ቢለኝም አልሰማም። ጸጥ ብዬ ነው የሄድኩት ወደፊትና ተማሪ ሁሉ ወጥቶ ካለቀ በኋላ ነው የምወጣው። ተማሪ ሁሉ ወጥቶ ካለቀ በኋላ መጨረሻ ላይ እወጣለሁ፣ ጨብጠዋለሁ፣ አወራዋለሁ ማንም ያይኝ ስለሌለ። ከዛ ደግሞ ወደ ቤት ሄዳለሁ ማለት ነውና እጅግ በጣም የሚሸማቀቅ ነበር ብቻ ለረጅም ጊዜያት። ዳኙ ብለህ ሲጠራ ታዲያ ምን አለባት? እንዳልሰማው ጸጥ ብዬ ነው የሚለውና በኋላ ሲጠይቀኝም አልሰማውም እኮ ጠርተኝ ነበር እንደ ይለዋለሁ እያለ ግን ዋንዴ ምን ተፈጠረ? አሁን ትምህርት ቤት ሁሉም ተማሪ ሽፍን ጫማ ማድረግ አለበት። ያን ጊዜ ነበር ይሄ ህግ የወጣው በእኛ ጊዜ። ሁሉም ተማሪ ጧጧ ሲመጣ ሽፍን ጫማ ማድረግ አለበት፣ ደብተር በቦርሳ መያዝ አለበት የሚል ህግ ወጣ። እንዲሁ በስሊፐር መጣው ደብተሬን በቦርሳ ይዤ። ሌሎችም ተማሪዎች ነበሩ እንደዚሁ በር አካባቢ። ልንገባ ስንል ዳይሬክተሩ መጣ፣ እንዳታስገባቸው አለው። በእለቱ ደግሞ ጥበቃ የነበረው አባቴ ነበረ። እንዳታስገባ እነዚህ ልጆች መልስ አለው። እሱም ሰብሰብ አድርገና ወደ ጥግ አካባቢ አቆመን። ፋይናሊ አባራቸዋለሁ። ሁላችንም ሂዱ ብሎ ከግቢ ውስጥ አባረን። ወላጅ አባቴ ተባረርን። ጉዞ እንደጀመረን ትንሽ ወደፊት ጠጋ እንዳልን ዳኙ ብሎ ድጋሚ ጠራኝ ከኋላና ማን የሚጠራኝ ብዬ ዞር ስል እሱ ነው። በጣም ተበሳጨው። ለምንድን ነው የሚጠራኝ ምናምን ብዬ ተመልሼ ሄድኩኝ። ልክ ስመጣ እናስኪ ያለኝና እጄን ይዞ የጥበቃ ቤት አለች ትንሽ በቆርቆሮ የተሰራች የሚተኙበት እዛች ክላስ ውስጥ አስገባኝና ጫማውን አወለቀና ሰጠኝ። ቆዳ ጫማ ነበር የነሱ የሚጠብቁበት ጫማ። እሱን ጫማ ሰጠኝ። ግሬን ሰከተው አይበቃም። ከፊት ለፊት ጨርቁ ትፍ አረገባትና የእሱን ጫማ አረኩኝና ወደ ክላስ ገባው። የዛን ጊዜ እሱ በስሊፐር ነበር የቆመው። የዛች ሞመንት ላይ ለአባቴ ያለኝ አመለካከት 360 ዲግሪ ተቀየረ።
ለካ እኔ ማለት ለካ ለአባቴ እንደሌላው ልጅ አይደለሁም። እኔና ሌሎችን የሚያይበት አይን ለካ አንድ አይደለም። ዌደር ቤት ውስጥ ቢሆን ስራ ቦታ ላይ ቢሆን ለካ እኔ ለሱ እለያለሁ። ለካ ያኔ ልቤ ተነካ። ክላስ በሱ ጫማ ገብቼ ተማርኩኝ። ኤግዛምም ነበር፣ ቴስቱንም ወሰድኩኝ። ከዛ በኋላ ስንወጣ አብሬው ረጅም ሰዓት ቆሜ ማውራት ጀመርኩኝ። የዛኑለት በቃ ቶታሊ አመለካከት የተቀየረ። ጠዋትም በጠዋት ነው መጣው። ቆሜ አውርቼው ሲደወል ነው ወደ ክላስ ምገባው። ኢቨን ኢፍ ምሳ ሰዓት ወደ ቤት ሄደን ድጋሚ 8 ሰዓት ነበር የምንመለሰው። ቤት ምሳ በልተን ድሬዳዋ እንደዛ ነው የትምህርት አስጣጥ ሂደቱና እዛው መዋል ጀመርኩኝ። ምሳ ይዤ መጥቼ ከሱ ጋር ነው እዛው ሙለው አግዘዋለሁ። ዴስክ ማስተካከል፣ መስኮት መዝጋት። እዛ ጋር እኔና የሱ የአባትና የልጅ ፍቅር እዛ ጋር ጀመረ ማለት ነው። በጣም ጥብቅ ያለ ነበር ፍቅራችን። እኔ በአንድ ነገር አምናለሁ። በመሰለ ብዙ ጊዜ የእናት ፍቅር ይታያል፣ ይነካል፣ ይዳሰሳል። የአባት ፍቅር አይታይም። ስሜቱንም ኢቭን ኢፍ አውጥቶ እንኳን ኤክስፕሌን አያደርግልህም፣ አይገልጽልህም። የአባት ፍቅር ምንም ያክል ስውር እንኳን ቢሆን ከእናት የማይተናነስ መሆኑ የዛን ሰዓት ላይ ተሰማኝ። ከዛ እንዴት እያለ ቀጠለ? ከዛ ምንድን ነው የሆነው? ከዛ እያለ 8 ገባው። ትምህርቴ ላይ እጅግ በጣም ደካማ ነኝ። ትምህርት በፍጹም አልወድም። በቃ እየተንጠለጠልኩ ነው ማልፈው እንዴትም ብዬ እያለ 8 ገባው። 8 ሚኒስትሪ ተፈተነንና እንዴት እንደሆነ በማይታወቅ ሁኔታ ሚኒስትሪ 96 አመጣው። በሰዓቱ ከኔ ፊት ለፊት የነበረው ተማሪ ጎበዝ ተማሪ ነበረ። ከሱ ሰራው 96 አመጣው። ኩረጃ አላውቅም እስከዛን ጊዜ ድረስ። ሚኒስትሪ ላይ ነው ኩረጃ ነው የሚያወቁት። በሰዓቱ ውጤት ወጣ ተባለ። ሁሉም ሰው የኔን ውጤት ለማየት ጓጉቷል። እዛ አካባቢ ከነበሩት ልጆች እኔ ነኝ የግል መማሩ እዛ ትምህርት ቤት ስሄድ ራሱ የሰፈር ልጆች አንድ ላይ ነው ሆ ብለው ተከትለው የሚሄዱት የኔን ውጤት ለማየት። ወክዬ ነው የምንቀሳቀሰው። ልክ የትምህርት ቤቱ በር ጋር ደርሰ ልክ በሩ እንዳለፍኩኝ እሱ ነበር ከዛ ጋርና እየሮጠ መጣ፣ አቀፈኝ፣ አሽከረከረኝ። ደስ ብሎታል በጣም። እኔም ማመን ተሳነኝ። ስንት አምጥቼ ነው ስለ ሊነግረኝ ፈቃደኛ አይደለም። በቃ ይስመኛል፣ ድጋሚ ያክፈኛል፣ ያነሳኛል። እና ከዛ 96 እንዳመጣው ነገረኝ። የዛን ሳለ የምንገባኝ ለካ የእሱን ውለታ የምከፍለው ለካ አባቴን ማስደስተው እሱ በደከመበት በዛች አቅጣጫ ብቻ ነው። መስኮት ብዘጋ ይህን ያክል አላስደስተውም። ያኔ ዴስኮቹን ባስተካከል አላስደስተውም። ቆሜው ባወራ አላስደስተውም። እሱ ለኔ ይደክምበት በነበረው አቅጣጫ ላይ ግን እሱን ማስደሰት ይችላል። በቃ ጎበዝ ተማሪ በመሆን በቃ እሱ የሚደክመው ለዛ ነበረ። እንደዛ ቀን ሲደሰት አይቼው አላውቅም። እንዴ እንዲህ ነው እንዴ በቃ ይሄን ያክል ነው ደስ የሚል ብዬ ተገረምኩኝ። ምስር ወጥ ወዳለው ወዲያውኑ ቤት ተደወለ። ምስር ወጥ ይሰራለት ተባለ። ወደ ቤት ተመለስኩኝ። እንክብካቤው ላይ የታለ ከዚህ በኋላ እሱ ብቻ ነው አልጋ ላይ የሚተኛው ተባለ። እኔ ብቻ ነኝ አልጋ ላይ የሚተኛው። አንድ ሳሎን ቤት ናት፣ እዛው መሬት ላይ ነው እናት አባት እህቶቼ የሚተኙት። እኔ ብቻ ነኝ አልጋ ላይ የሚተኛው። ካጠገቢም ሌላ ሰው እንዳይተኛ ራሱ ተደረገ። እንደ ማዘርና ፋዘር መሬት እንክብካቤ ነው። እንክብካቤ አይገርምም? እና እዛ ጋር ተጀመረ ማለት ነው። እህቶች ነበሩ? ወንድሞች? አንድ እህት አለችኝ፣ አንድ ወንድም አለኝ። ታናሽ? ያው ድሬዳዋ ሙቀት ነው እንደምታውቀው። ወንድሜ ውጭ ነው የምተኛው፣ መደብ ላይ ውጭ ነው የሚተኛው። እህቴ ናት ቤት የምተኛው፣ እሷም መሬት ነው የምተኛው። እኔ አልጋ ላይ ነው የምተኛው። እኔ ባልተኛ እንኳን እዛ አልጋ ላይ ሌላ ሰው እንዲተኛ አይፈቀድም። እኔ በምጠጣበት ኩባያ ሌላ ሰው እንዲጠጣ አይፈቀድም። ጉንፋን ታስተላልፉበታላችሁ ዘተረፈ እየተባለ በቃ ለእኔ የነበረው እንክብካቤ ምኑ ለየት ያለ ነበር። ፋዘር ነው እንደዛ የሚለው? ፋዘር ነው እሱ። እስከ 12ኛ ክፍል ድረስ ነው የተማረው። 12ኛ ክፍል ጋር ከእናቴ ጋር ተዋወቀና ትምህርቱን መግፋት ሳይችል ቀረ። ድንገት በመሀል ወንድሜ ይመጣና ስለዚህ ትምህርትን መበቀል ይፈልግ ነበር በእኔ እና ለየት ያለ አመለካከት ነበረው ለትምህርት። እንዴ አባቴን የሚያስደስተው ይሄ ከሆነማ ከዚህ በኋላ እዚህ ላይ ነው ፎከስድ ማድረግ ያለብኝ ብዬ ከጠዋት እስከ ማታ ላይብረሪ ነው ማሳለፈው። ከጠዋት እስከ ማታ 2 ወር ሙሉ በጠቅላላ በዛ ጨረስኩኝ ማለት ነው ላይብረሪ በማሳለፍ። 9ኛ ክፍል ስንገባ በህይወቴ አይቼ ማላቀው ታምር በህይወቴ ላይ ሆነ ማለት ነው። 3ኛ ወጣው በራሴ 3ኛ ወጣው፣ ተሸለምኩኝ። ፋዘር እዛው በጥበቃ ስራ ነው? በጥበቃ ሰራተኝነት ነው። ስትሸለም ስትጠራ ምን ይላሉ መድረክ ላይ? ተለምዶ እንደሆነም ሽልማት የሚሰጠው እሱ ያለቀን ነው ማለት ትችላለህ። ሽልማቱን እቀበልና ሌላው ተማሪ ወደ ወላጆቹ ጋር ነው የሚመለሰው። እኔ ሽልማቱን ተቀብዬ ወደ እሱ ጋር ነው የሚሄደው። እሱ በር ላይ ነው። ፋሚሊ እዛ ጋር ያሉ ፋሚሊ ያንን ያህል ግማሹ ያለቅሳል፣ ግማሹ ፊል ያደርጋል። ልክ ከርቀት ሽልማቱን ይዤ ስመጣ ዱላውን ይጥላል፣ ያክፈኛል። ሽልማቱን ለእሱ ሰጠውና ወደ ጓደኞች ይመለሳለሁ። ይሄ በቃ ትምህርት ውስጥ የተለመደ ሞመንት ነበር። 9 10 11 12 እስከምንጨርስ ድረስ ማለት ነው። ፋይናሊ 12ኛ ክፍል ተፈተንኩኝ። 515 አመጣው በሰዓቱ። 8ኛ ክፍል ሚኒስትሪ ስታልፍ አልጋ የተለቀቀልህ ዩኒቨርሲቲ ስገባ እንደዚህ ተሸኛው። ምን ተፈጠረ እናንተ ቤት? 515 ማምጣቱ ብዙም ትርጉም አልነበረውም ቤት ውስጥ። 515 መጣ አለፈ። ልክ ሀገር ግን ሲወጣ አዲስ አበባ ዩኒቨርሲቲ የሚባለው ነገር ልክ እንደ ደረሰኝ ሲታወቅ፣ እንግዲህ በዛን ጊዜ ድሬዳዋ ማለት አንድ ሰው ከአዲስ አበባ መጣ ማለት በጣም ትልቅ ቦታ ነው የሚሰጠው። አዲስ አበባ ሄደች ከተባለ አለፈላት ማለት ነው። አዲስ አበባ ሰው አገባት ከተባለ በቃ እንደ ትልቅ ሰክሰስ ነው የሚታዩ። አዲስ አበባ ዩኒቨርሲቲ ልክ እንደ ደረሰኝ ሲያቅ ስራውን ትቶ ነው ሌሊት የመጣው።
የሌሊት ጥበቃ ነበረ። 2 ጥበቃዎች ነበሩ። ለአንዱ ያስረክበውና ትቶት መጣ። ሌሊት ወደ 6 ሰዓት አካባቢ ከተኛውበት ቀሰቀሰኝ፣ አቀፈኝ፣ ካልጋ ላይ አውርዶ በቃ ረጅም ሰዓት አለቀሰ፣ ሳመኝ፣ ረጅም ሰዓት ቆየን። ተመልሶ ወደ ስራው ገባ። በንጋታው ጠዋት በሸነና ነው በቃ ቤት ውስጥ ያልተገዛ ዕቃ የለም። ልብሱ፣ ጫማው፣ ምኑ በቃ ምን ያስፈልጋል እየተባለ ያ ብቻ አይደለም፣ የሰፈር ሰው ሁላ እያዋጣ ግማሹ ጃፖን ይገዛል፣ ስሊፐር ይገዛል፣ ጥርስ ብሩሽ፣ ኮልጌት በቃ የሰፈር ሰው ሁላ እያዋጣ ቤት ለመጠየቅ መምጣት ጀመረ። ከዛ ወደ አዲስ አበባ ዩኒቨርሲቲ መጣው ማለት ነው። በሰላም ባስ ነው የመጣነው አዲስ አበባን። እኔም እሱም አይተነው አናውቅም። በቃ በጣም አዲስ ሆኖብናል። ሰው እየጠየቅን ነበር። 4 ኪሎ የመጣ ነው። የዛን ቀን አልጋ ያዝን አደርን። በንጋታው 4 ኪሎ ስንመጣ ስሜ ተለጥፈዋል። ስሜን ራሱ እዛ ላይ ሲያነበው በቃ አምባ ተናንቀው በቃ ደስታው ልነግር አልችልም። ከዛ አደረና እሱ በንጋታው ተመለሰ። እሱ እኔ እዛው ትምህርት መከታተል ጀመርኩ ማለት ነው። እንዴት ተቀበለህ ዩኒቨርሲቲ? ምን ነገሮች አጋጠሙ? ምን ነበር እዛ ውስጥ? ከዛ በፊት ምን አይነት ተማሪ ነበርኩ መሰለህ? እኔ ትምህርት ቤት እማራለሁ። ከትምህርት ቤት እንደወጣ ወደ ቤት ነው። ከቤት ቸርች ነው። ከዚህ ውጭ ሌላ ምንም ማውቀው ነገር የለም። እና ኢቨን ሰፈር ውስጥ ልጆች ሲጣሉ እንኳን እንደው የሻምበል ልጅ ምከራችሁ ነው የሚባለው። በቃ መካሪ፣ ስናገር ተደማጭ፣ የሰፈር ሰው ቁጭ ብሎ የሚያዳምጠኝ አይነት ፐርሰናሊቲ ያለው ሰው ነበርኩ። ሃይማኖቴ ላይም በዛው አጥባቂ ነበርኩኝ። ትምህርት ቸርች ነው። ከዛ ውጭ ማውቀው ነገር የለም። አት ደ ሞመንት ከድሬዳዋ ወጥቼ አዲስ አበባን ግን ስቀላቀል ነፃነትን በነፃ አገኘዋት። ዋጋ ከፍለ የምታገኛት ነፃነት የማያቋርጥ ደስታና ሰላም ወደ ህይወት ታመጣለች። በነፃ የምታገኛት ነፃነት ግን ባርነትን ትወልዳለች። እና ባሪያ ሆንኩኝ ማለት ነው። ዩኒቨርሲቲ ስገባ ያለምንም ትጋት፣ ያለምንም ልፋት፣ ያለምንም ድካም ነው ያንን ነፃነት የተቀናጀሁት። ፋይናንሻሊ ፍሪ ነኝ። ባሰኘኝ ሰዓት ገንዘብ ማስላክ እችላለሁ። የኮፒ ወዘተረፈ እያልኩኝ ታይም ፍሪ ነኝ። የት ገባ የት ወጣ የሚለኝ የለም። በስንት ሰዓት ገባ በስንት ሰዓት ወጣ የሚለኝ የለም። ያቺ ቀጥታ ወደ ባርነት ውስጥ ከተተች ማለት ነው። ባርነት ማለት እንደዚሁ ለአባቴ ስለማራለሁ፣ እናቴን ወዳለሁ፣ አባቴን ወዳለሁ ላለው እንጂ ለሌሎች ብዬ በውስጥ የጸነስኩት ምንም አይነት ጽንስ አልነበረም። የምጠነቀቅለት ነገር የለኝም። አይ ይሄ ነፃነት በዚህ በኩል ማዋል የለብኝም፣ ይሄን መጠቀም የለብኝም የምለው ነገር የለም። ያገኘሁትን ነገር ሁሉ እጠቀማለሁ። ስለዚህ ጫት ተጀመረ። አዲስ አበባ በቃ ኦልሞስት 6ኛ ወር እንደጨረስኩኝ ፍሬሽማን እንዳለቀ ጫት ተጀመረ። ከዛ ሲጋራ፣ ከዛ ሀሺሽ፣ መጠጥ፣ ከዛ በቃ ሱስ መኖሪያ የሆነ ማለት ነው። እያለ በሱስ 1ኛ ዓመት ጨረስን። ወደ ቤት ተመለስኩኝ። ድጋሚ 2ኛ ዓመት ላይ መጣው። ግሬድ ጥሩ ነበር። ፍሬሽማን ላይም 2ኛው ላይም 2ኛ ዓመት ደግሞ ፈርስት ሴሚስተር ላይ መጣን። ልክ 2ኛ ዓመት ፈርስት ሴሚስተር ላይ ስንመጣ ግን ሱሱ በጣም ብሶብኝ ነበር። ክላስ አልገባም፣ ኤግዛም ያመልጠኛል፣ ብዙ ጊዜ ኤግዛም አልፈተንም። በነዛ ምክንያት 2ኛ ዓመት ልክ እንደገባን የመጀመሪያውን ሴሚስተር እንደጨረስን አዲስ አበባ ዩኒቨርሲቲ አባረረኝ ማለት ነው። 6 ትምህርቶችን ኖ ግሬድ አመጣው። 6ቱንም ኤግዛም አልተፈተንኩም። አዲስ አበባ ዩኒቨርሲቲ አባረረኝ። በዛ አይነት ሁኔታ ወደ ቤት መመለስ ደግሞ ከባድ ነበር። ስለዚህ ቀሪ የነበሩትን 6 ወራቶች መታወቂያን በምንም እንደዚሁ በሰዎች መታወቂያ እያልኩኝ ዶርም እየገባው እያደርኩኝ 6 ወሩን ከጓደኞቼ ጋር አብሬ ይዘው አሳለፍኩ። እንደተባረርኩ የሚያውቅ ሰው የለም። አብሬ ግን ከጓደኞቼ ጋር አብሬ ያድራለሁ። ጠዋት አብሬያቸው እወጣለሁ። እኔ ወደ ጫት ቤት ነው የሚሄደው፣ እነሱ ቀጥታ ደግሞ ወደ ክላስ ይገባሉ። ፋዘር ማለት የሚሰሩት ስራ ብዙ ገንዘብ መላክ የሚያስችላቸው አይደለም። እንዴት ነበር ገንዘብ የምታገኘ? ማለት ጥበቃ ነበረ። ባይገርም ደግሞ ቀን ይጠብቃል። በሳምንት 2 ቀን ነው የጠዋት የሚገባው፣ ሌላውን ቀን የሌሊት ነው የሚገባው። የሌሊት በሚገባበት ሳሌ ደግሞ ቀን ተቀጥሮ የኤሌክትሪክ ይሄ ምጣድ እሱን ይበይዳል እና እዛ የሚያገኘው ሳንቲም አለ፣ እዚህ በዘበኝነት የሚያገኘው ሳንቲም አለ። ያ ብቻ አይደለም ደግሞ እያለ ከዛም ከተቀጠረበት ወጥቶም ደግሞ የራሱን ከፍቶ ነበር። ስለዚህ በየጊዜው ነበር ብር የሚልክልኝ። በቃ በ15 ቀን በሳምንት ብር አስልካለሁ። ልጅ ዩኒቨርሲቲ ገብቷል። ለኮፒ ነው ደግሞ አይ እሱ ካልቸገረው አይጠይቅም፣ እንዳው በጣም ካላስፈልገው አይጠይቅም ብሎ ነው የሚያስበው። ለምን ድሮ የነበረኝ አንድ እንትን ነበረ። ድሮ ለአመት በዓል ገንዘብ ሲሰጠኝ ከዘመድ አዝማድ በጠቅላላ ገንዘብ ሰበስብና ለእናቴ ሽንኩርት፣ ቲማቲም ገዝቼ ነው ወደ ቤት መጣው። እንደ ልጅ በየሆቴል ሄጄ አላጠፋውም። በኬክ በምናምን ልጅ እያለን እንኳን አላጠፋውም። ሽንኩርት፣ ቲማቲም ገዝቼ ለጎረቤት ስኳር፣ ቡና ገዝቼ እመጣለሁ። ያንን ያኝ ስለነበረ በገንዘብ አቅጣጫ ምንም ጥርጣሬ አልነበረው። ጥርጥር የለም፣ ይልካል። ከዛ 2ኛው ዓመት ልክ ሲያልቅ ከጓደኞቼ ጋር አብሬ ወደ ድሬዳዋ ተመለስኩ ማለት ነው። እንደተማረ ሰው በሰዓቱ ደግሞ ህንድ ኤምባሲ ስኮላርሺፕ አመልክቼ ነበር። ICCR የሚባል ስኮላርሺፕ ነበረ። አልፌ ነበር ግን ኦራል ፈተናውን ቀርቼ ነበረ። በዛ ምክንያት አባረሩኝ ነበረ በዛም ማለት ነው። እና ወደ ድሬዳዋ ስመለስ ለሱ ነገሮችን አደባብሼ ነገርኩት። ዊዝድሮ እንደሞላው ህንድ ሀገር ሄዳለሁ ብዬ። ከዛ ህንድ ኤምባሲውም ግን እኔን ትተው ሌላ ገንዘብ ያለው ሰው ላኩ፣ እኔ ምንም ገንዘብ ስለሌለም ብዬ በዛም ብዬ ብቻ አሳመንኩት። በጣም ተሰማው። እኔ እያለሁማ እዚህ ሀገር አትቀርም አለ። ዊዝድሮ ሞልቻለሁ ስላልኩት ደግሞ ቀጣይ ዓመት ድጋሚ ፍሬሽማን ነው መማሩ ብዬ ነግሬዋለሁ። ስለዚህ እኔ እያለሁ አደግም አለ። ያለውን ዕቃ በጠቅላላ ሰብስቦ ሸጦ ወደ ቻይና ላከኝ ማለት ነው። ያለውን ዕቃ ማለት በቃ ቤተሰብ የኤሌክትሪክ ምጣዶች፣ ማሽኖች ምናምን ተሸጠው ወደ ቻይና ላከኝ። በአመት 80 ሺህ ብር እየከፈለ ለማስተማር። ሂስ ሶ ስትሮንግ። በጣም እምነታቸው ሳንተና ያላቸው እምነት እጅግ በጣም ጠንካራ ነው።
እና ሲሸኘኝ ራሱ $200 ነበር የሰጠኝ በእጄ 1 ዓመት ሙሉ እንድኖርበት። ምግብ ከራስ ነው እዛ ቻይና፣ ዶርምና ቲቲሽን ብቻ ትምህርት ብቻ ነው የሚፈቀድልን። $200 የሰጠኝ በቃ አመቱን በዚህ ተወጣው እግዚአብሔር ካንተ ጋር ይሁን ብሎ ሸኘ ማለት ነው። አስመትቼ ወደ ቻይና ሄድኩኝ ማለት ነው። ቻንዙ ተብላ የምትጠራ ከተማ ላይ ከሻንጋይ በባቡር 40 ደቂቃ ነው የምትርቀው። ቻንዙ ዩኒቨርሲቲ ፔትሮሊየም ኢንጂነሪንግ ደግሞ ለማጥናት ገባው ማለት ነው። እዛ ጫት የለም እዛ ግን ሲጋራ እንደ ልብ ነው። ባህልም ነው ሲጋራ እዛ። ሆቴል ውስጥ ገብተህ አንድ ምግብ አዘ የሚቆይ ከሆነ አስተናጋጁ እስከዛ ድረስ ብሎ ሲጋራ ነው የሚሰጠው። ባታጨስ እንኳን ተቀብለ ጆሮ ላይ ማድረግ አለብህ። አላጨስም ማለት ባህላቸው እንደ መጋፋት ነው የሚቆጠረው። እኔ ነበርኩበት ከተማ ነው የሚነገረው። ጆሮ ላይ ታደርጋለህ? አዎ ጆሮ ላይ ማድረግ አለብህ የግድ። መጠጥ ነፃ የሆኑባቸው ክለቦች አሉ። ከማታ 12 ሰዓት እስከ ጠዋት 12 ሰዓት ውስኪው ቢራው ነፃ ነው። ዊዛውት ኤኒ ፔ አይ ዶንት ኖ ግን ትገባለህ በነፃ። ትላልቅ ልጆች አሉ እየጠጣ ይነጋል። ስለዚህ ነፃነቱ ባሰ ማለት ነው። ጭራሻውን ደግሞ ከኢትዮጵያ ርቅ ያለው የሚያገኝም ሰው የለም። ጫት ባይኖርም ሲጋራና መጠጡ ግን በጣም ባሰ። እያለ ደግሞ እዛው ሀሺሽም ተጀመረ። ድጋሚ ወደ ሀሺሽ ውስጥ ድጋሚ በጣም ገባው። የነበርኩበትን አዲክሽን እንዲህ ቢል አብራራል አልችልም። ገንዘብ ኢዝሊ ነው ሜክ የሚደረገው እዛ። ዊቻት የሚባል አፕሊኬሽን አለና ኦንላይን ሽያጭ እናካሄዳለን እዛው ቁጭ ብለን። ከትምህርት ጎን ለጎን ነው ያው በቃ ክላስም ከስንት አንዴ ነው የምገባው። ስራው ላይ ነው በአብዛኛው ያተኮርኩት። ገንዘብ በጣም ይመጣ ጀመረ። የመጣውበትን ድሃ የነበሩት እናትና አባቴን ፈጽሞ ረሷቸው። አንድ ካልሲ አንድ ቀን አደርጋለሁ። ከቆሸሸ እንደሚታጠብ ራሱ ረሳው። መጣለሁ እንደሚታጠብ ረሳው። ካልሲ ታጥቦ እንደሚደረግ የመጨረሻ ቅንጦት አገኘው። ኢትዮጵያን ጓደኞች አገኘው። ከነበሩት እዛ ግቢ ውስጥ ከነበሩት ልጆች በጣም በተሻለ መልኩ ደግሞ ኮሚኒኬሽን ምንም ላይ ጎበዝ ስለነበርኩኝ ያው የመጣሁበትን ማህበረሰብ አለ ጥሩ ነው። ከሰዎች ጋር ግባባለሁ እና የተሻለ ገንዘብ ሰራለሁ። ቶታሊ ደስ ይቻለሁ። ከዶርም ወጥቼ ለብቻ ቤት ተከራይቼ ነው የምኖረው። ለመንቀሳቀሻ በጣም ውድ ሞተር ገዛው። ኢቭን ልብስ እንኳን ስገዛ ውድ ቦታ ካልሆነ ሳቲስፋይ አያደርገኝም። በቃ በዩዋን የሚሸጥበት ቦታ አለ። ሊሚትድ ኤዲሽን የሚባሉ ልብሶች አሉ። አንድ 10 ፍሬ ወይ 20 ፍሬ ነው የሚመረቱት። ከዛ በኋላ ድጋሚ አይመረቱም፣ ውድ ናቸው። እና እንደነሱ አይነት ልብሶች ካልለበስኩኝ ደስ አይለኝም፣ ሳቲስፋይ አልሆንም። ዴይሊ መጠጥ ቤት መዋል ነው፣ መጠጥ ቤት ማደር ነው። ድሮ በነፃ ነበር የምጠጣው። ገንዘብ ሜክ ማድረግ ከጀመርኩ በኋላ ግን ክላሲካል የሚባሉ ቤቶች አሉ፣ አሜሪካኖች አውሮፓኖች የሚጠጡበት፣ እዛ ቤት ነው የምጠጣው። ደረጃው አደገ። ከመስመር ወጣው ማለት ነው። ቶታሊ ጠፋው ማለት ነው። እዛ ጋር ብቻ ቶታሊ ይሄ ውጫዊው ህይወቴ ቶታሊ ተቀየረ። ውስጣዊው ማንነቴ ግን ቶታሊ እዛን ጊዜ ጠፋ ማለት ነው። አይቼው በማላቀው ሰንሰለት ነፍሴ ትታሰር ጀመረ። ስጋዬ ግን የመጨረሻ እንደ ልቡ መንቀሳቀስ የሚችል ትልቅ ነፃነት አግኝቷል። ስጋዬ ነፃነት አግኝቷል፣ ነፍሴ ግን ታስራለች። እያለ በተመሳሳይ መልኩ ልክ ወደ 2ኛ ዓመት አሁንም ስናልፍ በዚሁ በ3 ምክንያት ድጋሚ ከቻይና ተባረርኩኝ። ከዩኒቨርሲቲ ተባረርኩኝ። ክለብ ውስጥ እየተዝናና ፖሊሶች መጡና ክለቡን ከበቡት። የሽንት ምርመራ ተደረገልን። የሽንት ምርመራ ሲደረግልን ውስጤ የሀሺሽ ንጥረ ነገር ተያዘ። 10 ቀን ያክል ስራት ተፈርዶብኝ ቻይና ውስጥ 10 ቀን ታሰርኩኝ ማለት ነው። የቻይንኛ ቋንቋዬንም የበለጠ ማዳበር የቻልኩት ባይገርም በ10 ቀን ውስጥ ነው። እዛ እስር ቤት ውስጥ እዛ ውስጥ የነበሩት ሁሉም ቻይናዎች ናቸው። ከነሱ ከቀይ ጸጉሩ እንደነሱ ከሆነ እንደነሱ አይነት አፈጣጠር ካለው ሰው ውጪ ሌላ ሰው እንዳለ አያውቁም። አንዳንድ የቻይና ከተማ ላይ ከቻይና ውጪ ሌላ ሀገር እንዳለ የማያውቃለ። በቃ ዓለም በጠቅላላ ቻይና እንደሆነች ብቻ የሚያውቁ ማህበረሰቦች አሉ ባይገርም። እና ሌሊት 6 ሰዓት ነው እስር ቤት ውስጥ ያስገቡኝ። ሁሉም ተኝቷል። ጠዋት ሁሉም ሲነሳ ክብ ሰርቶ ብሎ እኔን ያየኛል። ልክ ብድግ ሲል ደነገጡ። ግማሹ ቆዳዬን እንዲነኳል ቀለም የሚለቅ ከሆነ ብሎ ጸጉሬን እንዲነኩታል። ሊያምኑ አልቻሉም። በቃ እንደዚህ አይነት ፍጡሩም አለው ብለው ከብር በእውነት ነው ብለህ እና ኢቨን ኢፍ በ2 ቀን አንዴ ገላ መታጠብ ይኖርባል። እና ገላን የምትታጠበው ፊት ለፊት ነው፣ እንዲሁ እዚሁ አንድ እንትን ውስጥ ነው ገላ መታጠቢያውም። እና ታጠብ አልታጠብም እንዴ እናንተ ፊት ለፊት እንዴት ነው የምታጠበው? ታጠብ ግዴታ ነው፣ አለበለዚያ እናመለክታለን ገላውን አልታጠበም ብለውኛሉ። እሺ ብዬ ገባው ገላዬን ለመታጠብ ራሱ ገባ። ረጅም ሰዓት በቃ እያሽከረከሩ ነበር የሚያዩ። እንደዚህ አይነት ሰው አለ ማለት ነው እያሉ። የኛ ተክለ ሰውነት አፈጣጠርና የእነሱ ተክለ ሰውነት አፈጣጠር የተወሰነ ልዩነት አለው። እነሱ የሚያምኑበት እምነት አለ በሰውነታቸው ላይ እና እኛ የምናምነው እምነት ትንሽ ይለያያል። ቶታሊ እንደ እምነት ማርክተው እነሱ የሚከተሉት አለና 10 ቀን እዛ ቆየው ማለት ነው። ቻይነኛ እዛ በቃ ጥሩ ማዳበር ቻልኩኝ። በፊትም ነው ነበረኝ ቋንቋ ስለምንማር። እዛ ከገባው በኋላ ግን ጥሩ ቋንቋውን ማዳበር ቻልኩኝ። ዊዝን 10 days ጥሩ ተናጋሪ ሆንኩኝ ማለት ይቻላል። አሁን ትችላለህ? ሞክራለሁ።
እስኪ ወይ ነገር በለብሽ አይኔ ለምሳሌ ምስኪ ሰላም እንዴት ናችሁ? ወይ ኒሃው ኒሃው ያ ነው ወይ ኒሃው ኒሃው ነው ግን ያው ወይ ኒሃው ነው የሚባለው። ኒሃው እንዴት ናችሁ ማለት ነው። በጣም እዛ በጥሩ ሁኔታ ማዳበር ጀመርኩኝ ማለት ነው። ከ10 ቀን በኋላ ከዛ ወጣው ወደ ሀገሬ እንድመለስ ተደረግኩኝ። ወደ ኢትዮጵያ መጣሁ። ምን እየተሰማ ነበር አንተ? ልቤ ስብር ብሎ ነበር። ሁለተኛ ጊዜ ነው። እንዴት ሆኜ ነው ወደ ቤት የምመለሰው የሚለው ስሜት አለ። እንዴት ብዬ ነው ለአባቴ የምነግረው የሚለው ነገር አለ። ወደ ኢትዮጵያ ልክ እንደገባው ለአባቴ ደወልኩለት። አሁንም ስነግረው ግን የነገርኩት ሌላ ኬዝ ነው። ሱሰኛ እንደሆንኩ አያውቅም። እዛ ከተማ ውስጥ መስራት አይፈቀድም። ኖርማሊ ኢሌጋል ነው፣ ግን ደግሞ ያን ያክልም ጫና የለውም። ይሰራል። በተማሪ ቪዛ በስቱደንት ቪዛ ስራ መስራት አይቻልም። እኔ ጎን ለጎን ሰራ ነበር፣ እሱን ያውቃል። እና ያንን ስራ ሰራ ተይዤ ታስሬ ነው ያባረሩኝ ብዬ ነገርኩት። አዘነ። ለእናቴ ሳይናገር ለወንድም ለእህቶቼ ሳይናገር አዲስ አበባ መጣ። አገኘኝ። አልጋ ይዞ እዚሁ አቆየኝ እና ሌላ ከተማ አፕላይ እንዳረግ ፕሮሰስ ጀመረልኝ። እዛው ቻይና? አዎ። ያው የነበርኩበት ከተማ መመለስ አልችልም። ሌላ ሃንዡ የምትባል ከተማ ላይ ደግሞ አፕላይ አረኩኝ። አሁን አክሰሱ አለኝ፣ እንደ ልቤ አፕላይ ማድረግ ስለምችል አፕላይ አረኩኝ። በሰዓቱ ይህ እንደሆነ አላውቅም፣ ግን የቤት እቃችን እንዳለ ተሸጦ ሁሉ ነገር ባዶ ሆኖ ነው እኔ ለሁለተኛ ጊዜ የተላኩት ወደ ቻይና። ግን ያንን ሚስጥር አላውቅም። የቤት እቃችን ማለት ምንም የቀረ ነገር የለም። በቃ ቤት ውስጥ የቀረ የለ። ሱቃችን ተዘግቷል። የሱቅ እቃው እንዳለ ወጥቶ ተሸጦ ከሰው ድጋሚ ተበድሮ በብድር ነው ድጋሚ የተላኩት። ያንን ሂስትሪን አላውቅም። ለ2 ወር ያክል አልጋ እያያዝልኝ አዲስ አበባ በየቀኑ 150 ብር እየከፈለ አቆየኝ። በድብቅ ነው የምናወራው እኔና እሱ። እናቴ አታውቅም። ለምን አሁን ተባረረ የሚባል ነገር ብትሰማ እናቴም ነው የምትለው፣ ወንድምና እህቶቼም ነው የሚሉት። የሚቀበለው አይኖርም። ድጋሚ ለሱ ዋጋ አንከፍልም ነው የሚሉት። እሱ ደብቆ ነው ለአንተ? እሱ ደብቆ ነው። በስልክ ረጅም ርቀት ወጥቶ ነው የሚያወራኝ። ስልክ ስደውል እሱም ወጣ ብሎ ነው የሚደውልኝ፣ ቤት እንዳይሰሙ እያለ 2 ወር እዚህ ቆየን እኔና እሱ በስልክ። ፋይናሊ ቪዛው መጣ። ድጋሚ ሃንዡ የምትባል ከተማ ሃንዡ ዩኒቨርሲቲ ውስጥ ድጋሚ ለመማር ሄድኩኝ። ለራስ ምን ማልክ ማለት ስትሄድ ከአሁን በኋላ እንደው አልባረርም። ልክ ፕሌን ውስጥ ገባ ውሳኔ ወስኛለሁ። ባይገርም ትልቁን ውሳኔ እዛ ጋር ነው የወሰንኩት። ከዚህ በኋላ አሽሽ የተባለበት ቦታ ላለመድረስ፣ ኢቭን ሲጋራ ራሱ ላለማጨስ ወሰንኩኝ። ፕሌኑ ሻንጋይ የሚባል ኤርፖርት አረፈ። ከሻንጋይ በባስ ወደ ሃንዡ የሚባለው ከተማ ሄድን። ሃንዡ ከተማ ገባን። ዶርሜን አየሁት። ከዛ ክላስ ነገ ነው የሚጀምረው። ስለዚህ ለምን ዛሬ በቃ እንደዚሁ ዶርሜ ውስጥ ትንሽ የውስኪ ነገር ገዝቼ ለምን እንደዚሁ እየጠጣሁ ኢንጆይ አላደርግም አልኩኝ። ውሳኔ ወስኛለሁ። ላለማጨስ ምናምን ሲጋራ ላለማጨስ ወስኛለሁ። ውስኪ ገዛው መጣው። አንድ ጂንጆ የምትባል መጠጣለች። ትንሽ ናት። 46% ነው አልኮል ቮሊዩሟ፣ ግን ትንሽ ናት። እሷን ይዤ የገባው ዶርም እሷን እየጠጣው እስከ 6 ሰዓት 7 ሰዓት ቆየው። ድጋሚ 7 ሰዓት ላይ ወጣው። ሌሊት ሱፐር ማርኬት ከፍተ ነው 24 hours። ድጋሚ ገዝቼ ተመለስኩኝ። እየጠጣው ነጋ። ሲነጋ ተኛው። ጠዋት ክላስ መሄድ ነበረብኝ፣ አልሄድኩም። አርፍጄ 10 ሰዓት 11 ሰዓት የተነሳሁት ከልፈ ማለት 10 ሰዓት 11 ሰዓት የተነሳሁት። በቃ አይ 11 ሰዓት ሆኗል፣ ነገ ሄዳለሁ፣ ዛሬ ገዝቼ ልምጣ አልኩኝ። ድጋሚ ሄድኩኝ። ያቺን መጠጥ ገዝቼ መጣሁ። እየጠጣሁ አሁንም ሌሊት 9 ሰዓት 10 ሰዓት ሆነ። 10 ሰዓት አካባቢ ተኛው። ጠዋት ተማሪው እንዳለ ደርሶ ሲመለስ እኔ ከእንቅልፌ የተነሳው አይ ዛሬም አለፈኝ በቃ አልኩኝና ከሰኞ ጀምሮ ብዬ ወሰንኩኝ። ይመስለኛል አርብ ቅዳሜ አካባቢ ይመስለኛል። ከሰኞ ጀምሮ ሄዳለሁ አልኩኝ። እሑድ ቀኑ ሙሉ እንደዚሁ አሳለፍኩኝ። ሰኞም እንደዚሁ አለፈኝ። አመት ሙላኝ። ክላሱን ሳላየው የክላሱን ዴስክ ወንበር ሳላየው አመት አሳለፍኩኝ በዚህ አይነት ሁኔታ። እንዴ ዶርም ውስጥ ነው ጭፈራ ቤት ሄዳለሁ? ዶርም ውስጥ ኧረ የትም ጭፈራ ቤት አይደለም። ወስኛለሁ አልኩህ እኮ። አሁን ግን በመጠጥ ውስጥ እጅግ በጣም ተያዝኩኝ። አሺሽ የለም፣ ሲጋራ የሚያነክል አላጨስም፣ ግን በጣም ነው የምጠጣው። አንድ ጓደኛ አለኝ ባንግላዴሻዊ ነው፣ ከእሱ ጋር ነው። እሱም ያው ተው ይላል፣ ግን ያን ያክል አልሰማውም። እሱ የእስልምና ሃይማኖት ተከታይ ነው እና ሀራም ይለኛል፣ በጣም ይጸየፈኛል። ግን እንደ ጉድ ነው የምጠቀመው። በቃ ሌሊቱን ሙሉ እጠጣራለሁ፣ ቀኑን ሙሉ ተኛለሁ፣ ሌሊቱን እየጠጣራለሁ፣ ቀኑን ተኛለሁ እያልኩኝ አመት ሞላኝ። ምን እንደምታረገው ማታ ማታ እየጠጣ ጉድር ውስጥ እንትን አለች፣ ቴራዞ አለ። ወጣ ብዬ 6ኛ ፎቅ ላይ ነው። እዛ ጋር ቁጭ ብዬ አየሩም ደስ ይላል። ከላይ ከዋክብቱ ጨረቃዎቹን እያየው በስልኬ ሙዚቃ ከፍቼ ሙዚቃን ቤርፎን እያዳመጥኩኝ እየጠጣው ነው የማነጋው። 1 ዓመት ሙሉ 1 ዓመት በቃ ክላሱን ሳላየው። አመቱ መጨረሻ ላይ በየቀኑ ጽዳት ሰራተኛዋ ከኔ ዶርም የሚወጣው የጠርሙስ ብዛት ብዙ ነው። እናታች ከየት ነው የሚወጣው ይሄ ሁሉ ጠርሙስ ስትባል ላይ አንድ ኢትዮጵያዊ ያለ ትላለች። አይሶፒያን የሚባለው በቻይነኛ ኢትዮጵያ አንድ አይሶፒያዊ ያለ ከዚህ የመጣ እሱ ነው የሚጠጣው ምናምን ነገር እየተባለ ኢንፎርም ይደረግብኛል። እኔ ያው ብዙም ግድ አልሰጠኝም። ብቻ አመቱን እንደዛ ጨረስኩኝና ድጋሚ ማለት ቆይ ያሁላ አዲስ አበባ ዩኒቨርሲቲ መባረር፣ ቻይና ሄደክ እንደገና ተባረር መታል። የመጨረሻ ነው እንግዲህ ፋዘር ቤት ቀሸጦ ዘይላከና ማለት ተዛይ ነው በጣም ወጣትነት መሀል ለምን ተዛይ ነው አንድ ቀን እንኳን ለምን አትነሳሳም? ምንድን ነው ብዙ ጊዜ እኮ ወስናለሁ። ምስጠጣ እኮ ሌሊት 10 ሰዓት ላይ እኮ ከባድ ውሳኔ ወስኜ ነው እኮ ማሳለፈው። አንዳንዴ ጠርሙስ የምሰብርበት ጊዜ አለ። ከዚህ በኋላ በቃኝ ብዬ
ሲጋራውን ሽንት ቤት ከትቼ ምናምን ነው የሚተኛው። 11 ሰዓት ከእንቅልፌ 10 ሰዓት እነሳለሁ ከቀኑ ድጋሚ ገዝቼ እብላለሁ። ከዛ ደግሞ ማታ አሁንም ትዝታለህ። ድጋሚ ማታ አሁንም ትዝታለሁ። ቃል እገባለሁ። ግን ወደ ውስጤ ከውጭ የማስገባው ነገር አልነበረም። ያው በፊት ውስጤ የገባ ነገር ነው አሁን እየተፋ ያለሁት። እጫራለሁ ብለህ አልፈራም? አልፈራውም። ኧረ ድፍረት እስከ ጫፍ ነው። ይህም እኮ ትንሽ ስለማውቀው ነው። እኔም ጠጥቼ አውቃለሁ፣ ጫት የሚያውቃለሁ እና ሉክ እንግዲህ የሆነ አዙሪት ነው በግድ። ግን ዞሮ ዞሮ ባለው ከዚህ ቤት ተጨረ ስለነበረ ተባረ ስለነበረ የሆነ ቀን እንኳን አልፎ አልፎ ክላስ ልግባ የሚል ነገር አይመጣም። እየተገናኝተን ምንም እንደዚህ አላስብም። ፋይናሊ ድጋሚ ለሶስተኛ ጊዜ ከቻይና ለሁለተኛ ጊዜ ከዩኒቨርሲቲ ደግሞ ለሶስተኛ ጊዜ ተባረርኩኝ። 5 ቀን የቁም እስረኛ ሆንኩኝ። ታማኝ እስረኛ የሚባል አለ እዛ ውስጥ እዛ ከተማ ላይ። ጠዋት ከዶርም ትወጣለህ፣ ፖሊስ ጣቢያ ትሄዳለህ፣ እስር ቤት ውስጥ ትገባለህ፣ ቁጭ ብለህ ትውልና ማታ ወደ ዶርም ትመለሳለህ። በታማኝነት ነው። ድጋሚ ጠዋት ትመጣለህ፣ እስር ቤት ትገባለህ፣ ፖሊስ ጣቢያ ቁጭ ትላለህ፣ ቀኑ ሙሉ እዛው ትላለህ፣ ማታ ወደ ዶርም ትመለሳለህ። 5 ቀን እንደዛ ቆየው። ፋይናሊ ወደ ኢትዮጵያ ድጋሚ መለሱኝ ማለት ነው። በምን ደመልሷችሁ? ቆይ ትራንስፖርት ራሳቸው ችለው ነው? ትራንስፖርት አይችሉም። ትራንስፖርት በራስ ነው። ስመለስ እዛው ማቃቸው በፊት የነበርኩበት ከተማ ማቃቸው ኢትዮጵያኖች ነበሩ። ለእነሱ ኮንታክት አረኳቸው። እነሱ የተወሰነ ገንዘብ ላኩልኝ። በዛ ገንዘብ ወደ ኢትዮጵያ ተመለስኩኝ ማለት ነው። ስትመለስ ምን ይመስል ነበር? ምን እያሰብክ መጣ? ያን ያክል ፊል አላረኩትም። ከባድነቱም አልታወቀኝም። ወይ ድጋሚ ሄዳለሁ ወይ ደግሞ እጄ ላይ የተወሰነች ገንዘብ አለች ወደ $1200 አካባቢ የምትሆን። ስለዚህ በዛች የሆነ ስራ ጀምራለሁ የሚል እምነት መጣው። እጄ ላይ የተወሰነች ገንዘብ ነበረችኝ። አልጋ ይዤ እዚሁ አዲስ አበባ ድሮ አዲስ አበባ ዩኒቨርሲቲ የማውቃቸው ልጆች ጋር ሄድኩኝ። እነሱ ጋር ያው ከውጭ ነው የመጣው ተባለ። በቃ ተባረሬ እንደመጣው አያውቁም። ሙገሳውን ልነግር አልችልም። ክብ ሰርቶ ነው ሁሉም ከኔ ጋር የሚውለው። አዲስ አበባ ዩኒቨርሲቲ የነበሩ ጓደኞቼ ነበሩ። ከእነሱ ጋር መጠጣት ጀመርኩኝ። በጣም ጀመርኩኝ። ባለሀብት ነህ? ጋባዥ ነህ? አዎ። $1200 አለኛ። ለፋዘር አለ መልክም የሚያውቅ የለም። እንደመጣ አይታወቅም። የለም የሚያውቅ የለም። የአዲግራት ልጆች ምናምን ናቸው ጓደኞቼ። ከእነሱ ጋር ጊዜ አሳለፍኩኝ። ፋይናሊ እያልኩ ገንዘቧ የመነመነች መጣለች። ወደ ማለቁ አካባቢ ስትደርስ ኢቨን እምቅምበት ቤት ውስጥ ባለ ጫት ቤቱን እያስፈቀድኩት እዛ ማዳበሪያ ጥፌ ተኛ ጀመር። እያልኩ ህይወትን በዛ ገፋሁትና ፋይናሊ ባዶ ቀረው። ዶላሩ አለቀች። ባዶ። የዛን ሰዓት ላይ ቺቺኒያ የሚባል ሰፈር አለ። እዛ ከበደ ስጋ ቤት ምናልባት የምታውቀው እዛ ጋር ጎዳና ላይ ወጣሁ ማለት ነው። ለመጀመሪያ ጊዜ ከበደ ስጋ ቤት ጋር አደርኩኝ። ጎዳና ማለት ጎዳና ውጭ ስፓልት ላይ ጫት ቤቱ ሰውዬ ማላሰድር አለ። አትቀማ ቀንም ገዝተህ ምንም መቃም የለኝም። ኢቨን እሱ ብቻ አይደለም። ስቀመጥ ከልጆቹ አጠገብ ጫማዬን አውልቄው አላውቅም። ካልሴ ቀይሬው አላውቅም። ያኔ ካልሴ እንደሚታጠብ የረሳው ልጅ አሁን ወር ሆኗል። ካልሴ ጠረኔም ቃጣ ያስቀምጣቸው እና እዛ ጋር ሆነ ቃም ነው የሚሉኝ። ራቅ ብዬ ነው የምቀመው። ጫት ቤት ያሉ ሰዎች ጓደኞቼ ጫት ቤት ያሉ ጓደኞቼ ናቸው። በቃ ረጅም ሰረጅ ኦልሞስት 2 ወር 3 ወር አብረን ቆይተናል እኮ እዛው የቃምኩኝና ራቅ ብለህ ቃም ነው የሚሉኝ። ወጣ ብዬ ነው የምቀመው። ፋይናሊ ውጭ አደርኩኝ ማለት ነው። ከዛ በኋላ የጎዳና ህይወት ተጀመረ ማለት ነው። አዲስ አበባ ላይ ለወራት ያክል በጎዳና ተዳዳሪነት ቆየው ማለት ነው። ማታ ማታ ቺቺኒያ ነው ማድረው። ሰው ብዙ ስላለ ወንበዴ ምናምን እንደዚህ አይነካም። ቀን ነው የሚመስለው ቺቺኒያ ማታ ማታ። ጠዋት ደግሞ የካ የሚባል አባዶ የሚባል ሰፈር አለ ኮንዶሚኒየም። እዛ አካባቢ ጫካ ነበረ። እዛ ጫካ ሄድና እዛ ተኛለሁ ቀን። ማታ ማታ ደግሞ ድጋሚ በእግር ቺቺኒያ መጣና ቺቺኒያ ያራለሁ። ከቺቺኒያ አባዶ በእግር? አዎ በእግር ሄዳለሁ። እና ውስጥ እግሬን በጣም አብጧል። ከምነግርህ በላይ ብስቁልቁል ብያለሁ። እና ቺቺኒያ ድሬ ማታ ጠዋት ወደ አባዶ ሲሄድ አስፋልት ዳር እንደዚህ የታጠሩ በብረት የታጠሩ ግኔራዎች አሉ አይደል? እነሱን ሳይ እንኳን እዛ እንደው ፈቅደውልኝ ገብቼ በተኛው ብዬ እመኛል። ግን ያባሩኝ ይሁን ገብቼ በተኛ እንቅልፍ ዞሮብኝ ነው የምነሳው። ከዛ ከተቀመጥኩበት ቺቺኒያ ስነሳ እንቅልፍ ዞሮብኝ ነው። ሌሊቱን ሙሉ አልተኛም። ቁጭ ነው የማድረው። አንዲት ቦርሳ አለችኝ፣ የተወሰነ ልብስ አለ እዛ ውስጥ። ቦርሳዋን እንቅልፍ አድርጌ ነው ቁጭ የማድረው አስፋልት ዳር። ምግብ እንዲሰጡህ ነው ወይስ ስለማይመሽ ነው እዛ ጋር? ያመሻሉ። የመጀመሪያ ጊዜ ጎዳና የወጣሁት ቦሌ ነበረ። ቦሌ ድና ሞልቃ። አይ ቦሌ ምንም የሚያስቸግር ስለሌለም የሀብታም ሰፈር ነው የሚነካኝ የለም ብዬ እዛ ለማደር ነበር የወጣሁት። ግን ድንገት ለካ የሆኑ ትናንሽ ልጆች ልክ መሸት ሲል የሆኑ ሌቦች ይመጣሉ እና ከርቀት ሲመጡ አየኋቸውና ቦሌ ምናልባት መድኃኒዓለም ፊት ለፊት መድኃኒዓለም ቤተክርስቲያን ፊት ለፊት ጭፈራ ቤት ነበረ እና እዛ ጭፈራ ቤት የነበረው ጋርድ ነው ጎተት አድርጎ ያስገባኝ። ምን ትሰራለህ ምናምን ሲለኝ ዝም ብዬ አክስቴ አባረኝ ነው ከቤት ምናምን ነገር አልኩት። ከዛ ማናጀሩ ባለቤቱ አለቀን እና ውጭ ልታደር ነው አለኝ። አዎ ስለው በቃ ና እዚህ ማደር የለብህም እዚህ በጣም ብዙ ቦዘን ያለ እና ቀን የሆነበት ቦታ ውስጥ ጋር አለኝ። ለይቱ ቀን የሆነበት ሰፈር ውስጥ ጋር አለ። ቺቺኒያን አሳየኝ። እውነትም ቺቺኒያን ሲያሳየኝ ሰው ብቻ ነው ልልቱ ነው። ስለዚህ የሚተናኮልም የለም እዛው ማደር ጀመርኩ ማለት ነው። እንደዛ እያለ ምግብ እስኪ ትበላለህ ማለት ነው። ምግብ ሲገኝ ቡሌ ይበላል። ከጣጣም ደግሞ ዝም ብሎ ይታደራል ይባላል። ከሰዎች ጋር ሄደህ ጠጋ ብለህ የምትበላው እየለመንክ ነው? እየለመንኩ ነው በላው።
ከሰዎች ላይም ገንዘብ ወስዳለሁ። ጠዋት ጠዋት አሁን ስመጣ ቀጥታ አባዶ እስከሚሄድ ድረስ ከሰዎች ላይ ገንዘብ እየጠየቅኩኝ ነው የሚሄደው። ከዛ ማግኘት በላባታለሁ። የተረፈችውን ደግሞ ሲጋራ ገዝቼ ደግሞ ሌሊቱን ድጋሚ እያጨስኩኝ ደግሞ አሳልፋለሁ ማለት ነው። አባት ጋር መኖር አላሰብክም? አላሰብኩም። በቴሌግራም ላይ ግን 10 ብርም 15 ብርም ሳገኝ እየገባው ቴሌግራም ላይ ኮንታክት አደርገዋለሁ። ስልክ ነበረች? ስልክ የነበረች ትንሽ ስልክ ናት። ኢንተርኔት ቤት ገብተህ ማለት ነው? ኢንተርኔት ቤት ገባና ለሱ በቴሌግራም ላይ ልክለታለሁ። ምን ኮንታክት አደርገዋለሁ። አለው ደህና ነኝ እንዴት ነህ እንደዚህ ኮንታክት አደርገዋለሁ። ከሰላምታ እንለዋወጣለን ምናምን ነገር። ምን አጋጠመህ ጎዳና ላይ በነበረህ ጊዜ የማትረሳው ነገር? እንደው ምኑ ጋር መሰለህ ተርኒንግ ፖይንት የተፈጠረው? እዛ ከበደ ስጋ ቤት ጋር ቁጭ ሳለ ድሮ አስጠናቸው የነበሩ ተማሪዎች አንዱ ደግሞ የሀገሬ ልጅ ነው፣ የድሬዳዋ ልጅ። እንደዚህ ደግፋቸው በትምህርት ሰፖርት አደረጋቸው የነበሩ ልጆች ጠጥተው ተዝናንተው ወደዛ ስጋ ቤት ልክ ሊገቡ ሲሉ አየዋቸው ቀና ብዬ። ጎዳና እንደወደኩ አይታወቅም፣ ከቻይና እንደመጣውም አይታወቅም። አላዩኝም እነሱ። እኔ እዛ ጋር በጣም ደነገጥኩኝ። በቦርሳዬ ተከልዬ አሳለፍኳቸው። እነሱ ገቡ ወደ ስጋ ቤት። በጣም ደነገጥኩኝ። ከዛ አካባቢ ጠፋው። በንጋታው ጠዋት ላምበረት መጣው። ከሰዎች ላይ ገንዘብ ለመንኩኝ፣ ወሰድኩኝ 35 ብር። አዲስ አበባ ዩኒቨርሲቲ ማር በነበረበት ጊዜ ድሮ ቢሾፍቱ ደብረዘይት መከላከያ ኢንጂነሪንግ ኮሌጅ አለ። እዛ ኮሌጅ አንድ ትልቅ ፕሮጀክት ለመስራት አስገብቼ ነበር እና ደብረዘይትን አውቃታለሁ። በቃ ለአዲስ አበባ የምትቀርበው ደብረዘይት ናት። ስለዚህ ወደ ደብረዘይት ልሂድ ብዬ በ35 ብር ትራንስፖርት ተሳፍሬ ደብረዘይት ገባሁ። ለምንድን ነው ደብረዘይት ሄድከው? ነው ምንድነው? ሽሽት እንዳልታይ ነው። የዛን ቀን ደነገጥኩኝ። በቃ በዚሁ ከቀጠለ ሰዎች ያዩኛል፣ ለቤተሰብ ኢንፎርም ይደረጋል። አባቴ ምንድን ነው የሚለኝ፣ እናቴ ምንድን ነው የምትለኝ። ሽንፈቴን ሰዎች እንዲያውቁብኝ አልፈለኩም። ጎዳና መውደቄን ሰዎች እንዲያውቁብኝ አልፈለኩም። ወደ ቢሾፍቱ ደብረዘይት ሙቭ አደረኩኝ ማለት ነው። ደብረዘይት ልክ ስወርድ እዛው መናኸሪያ የተወሰኑ ልጆች አገኘው፣ እየቃሙ ነበር። ጠጋ ብዬ አብሬያቸው ቃምኩኝ። የምታውቃቸው ናቸው? አላውቃቸውም። እጫወታለሁ ከሰው ጋር እንደዚህ ያቀራርባል። ስታጣ ነው ደግሞ የሚያለያይ። ጠጋልኩኝ። እዛም ደግሞ ሱሱ ቀጠለ ማለት ነው። ደብረዘይትም ደግሞ በጎዳና ተዳዳሪነት ህይወትን ቀጠልኩኝ ማለት ነው። ቀን ቅማለሁ፣ ከእነሱ ጋር እበላለሁ፣ ከእነሱ ጋር ጠጣለሁ። እነሱ ቤት አላቸው። አሁን ጓደኛ ያገኘህ ማለት ነው? ቤት አላቸው ግን ውጪ ነው የሚሉት። ሱሰኛ ናቸው። ቤት አላቸው፣ ማታ ገብተው የሚያድሩበት። እኔ ቤት የለኝም። ማታ እነሱ ወደ ቤታቸው ሲሄዱ እኔ ጎዳና ላይ ነው የማድረው። ስፓልት ላይ መናኸሪያ አካባቢ ድሮ ትናንሽ ኮንቴነሮች አሉ፣ እዛ አካባቢ ይጃራለሁ ማለት ነው። እያለ የጎዳና ተዳዳሪነት ህይወቱን ገፋውበት ማለት ነው። ምን ታስብ ነበር? አሁን ተስፋ ምን ነበረ ማለት መሽቶ ሲነጋ ጊዜ ሲቀጥል ምን አድርጌ ተመልሼ ወደ ህይወት እመለሳለሁ፣ ቤተሰቦቼንስ ምን እያገኛችኋለሁ ነበር የምታስበው?